የሸራው ጠራ ዘመን አለፈ እንዴ? ሁሉ ጊዜ ሸራ እንወጥራለን እንዴ? በእንደዚህ አይነት ባማረ ህንጻ ውስጥ የሚያመልኩ ሰዎች ህይወታቸው ያማረ እንዲሆን እውነተኛ የክርስቶስ ደቀ መዛሙርት እንዲሆኑ መስራት አለብን። ዛሬ ይሄንን ህንጻ ሁሉ ጊዜ በአሁኑ ዘመን ያው ካለውበት ኃላፊነት ተረሳ ህንጻዎች ሲመረቁ የወይም የመሰረት ድንጋይ ሲኖር እኔ እጠራለሁ እና የመሰረት ድንጋይ ሲኖር እንጠራለን። ከዛ በኋላ ያው ምንቀበለውንም እንቀበላለን። ህንጻም ሲመረቅ እንጠራለን። ግን ህንጻ ሲመረቅ እኔ ስጠራ አንድ ሁሉ ጊዜ የምናገረው ነገር አለ። አንዳንድ ሰዎች የአሁኗ ቤተክርስቲያን ህንጻ በመስራት ላይ ተጠምዳለች ይላሉ። ህንጻ ለመስራትም እኮ ዘመን ያመጣው እግዚአብሔር በላስቲክ ውስጥ ነበር፣ በግለሰቦች ቤት ውስጥ ነበር። ሸራ ወጥረን መጀመሪያ በግለሰቦች ቤት ነው፣ ራሱ አይፈቀድም ሸራ መወጠርም። በኋላ ደግሞ ያደግ ሲመጣ ሸራ ወጠር። አንዳንዶቹ ቀድሞ ሚስዮን የሰሩላቸው አሉ እንጂ ሌሎቻችን ሸራ ወጠር። የሸራ ወጠራ ዘመን አለፈ እንዴ? ሁሉ ጊዜ ሸራ እንወጥራለን እንዴ? በእንደዚህ አይነት ባማረ ህንጻ ውስጥ የሚያመልኩ ሰዎች ህይወታቸው ያማረ እንዲሆን እውነተኛ የክርስቶስ ደቀ መዛሙርት እንዲሆኑ መስራት አለብን። ህይወታቸው የተሰራ ሕያዋን ህንጻዎች እግዚአብሔር በመንፈሱ የገነባቸው ሕያዋን ህንጻዎች ምን አለ? በእርሱ ህንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም አብራችሁ በመንፈስ ምን ትሆናላችሁ? ትሰራላችሁ። ጊዜ እግዚአብሔር ሰጥቶናል። ጊዜ የእግዚአብሔር ነው፣ የማንም አይደለም። ማንም አልሰጠም፣ ማንም አይወስድም። እግዚአብሔር ነው የታሪክ ባለቤት ለምናቅ ሰዎች። ስለዚህ ህንጻ ይሄንን ሰርታችሁ ለመጨረስ እግዚአብሔር አቅም ስለሆናችሁም ደስ ይለኛል። በኢትዮጵያ ወንጌላውያን ቤተክርስቲያን ስም በዚሁ አጋጣሚ ደስታዬን መግለጽ እፈልጋለሁ። ይሄ ስፍራ ብዙ ሰው የሚታነጽበት የክርስቶስ ደቀ መዝሙር የሚሆንበት ቦታ እንዲሆን እመኛለሁ። ጌታ ይባርካችሁ።